የቆሮንቶስ ደብዳቤ እንደምታስታውሱት ወይም የቆሮንቶስ መጽሐፍ የተጻፈው ቆሮንቶስ በጣም ብዙ አይነት የትምህርት ስህተት፣ የጌታ እራት አወሳሰድ ስህተት፣ እንደዚህ የተለያዩ አይነት ስህተቶች ተፈጥሮ እነሱ ነገሮች ለማስተካከል ነው የተጻፈውና ከነዛ ከትምህርት ስህተቶች መካከል አንዱ በምዕራፍ 15 ላይ የምናገኘው ስለ ትንሣኤ ሙታን የተነሳ ክርክር ነበር በዛ ቤተክርስቲያንና ትንሣኤ ሙታን የለም የሚል ትምህርት በመካከላቸው ገብቶ ነበርና ጳውሎስ ይህንን ሲሰማ ትንሣኤ ሙታን ከሌለ በቃ ሁሉ ነገር ከንቱ ሆኗል አለ። ምክንያቱም ኢየሱስ ተነስቷል ብለን መስበክ አንችልም። እሱ ከሙታን ሁሉ በኩራት ነው አንደኛ። ሁለተኛ ወንጌላችን ከንቱ ሆነ አለ። ምክንያቱም የምንሄድበት አለ፣ የምንናፍቀው ሀገር አለ። መጥቶ የሞተ የተነሳ የሄደው መጥቶ ይወስደናል ብለን የመጨረሻውን ተስፋ መናገር አንችልም። ትንሣኤ ሙታን የለም የሚለው እንደ አንድ ስህተት የሚታይ ሳይሆን ቶታሊ ክርስትናን የሚያፈርስ ወይም የጀመርነውን ወንጌል ወደ ገደል የሚከተው ትምህርት ነው። ስለዚህ እንዴት እንደዚህ አይነት ትምህርት ወደ እናንተ ገባ እንዳትቀበሉ ይልና ከመጀመሪያ ጀምሮ 58 ቁጥር አለው። ከመጀመሪያ ጀምሮ እንደዚህ እኮ አይደለም እያለ ይጽፋል። እኔ የምነግራችሁ ግን የመጨረሻዋ ቁጥር 58 ላይ ያለችውን ቃል ነው። ሌላውን ምዕራፍ እናንተ በራሳችሁ ማንበብ ከኔም በላይ ደግሞ ብዙ ነገሮች ሊበራላችሁ ልታሰፉት ትችላላችሁ። እና እንደዚህ ነው የሚለው የመጨረሻውን ምዕራፍ ሲናገር፣ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ እንዳይሆን አውቃችኋልና። መቼ? አሁን በጻፍኩላችሁ በእነዚህ 57 ቁጥሮች ውስጥ የምትደክሙለት ወንጌል ኢየሱስ ይመጣል ብላችሁ የምትናገሩት፣ ከቦታ ቦታ የምትንከራተቱበት፣ ዋጋ የምትከፍሉበት ማለት ክርስትናን መስበክ ያኔ ዋጋ ያስከፍላል ማለት እጅ በእጅ ነበር ዋጋ የሚከፍሉት ማለት ዛሬውኑ አይነት እንጂ እንደኛ የሆነ መንግስት ሲቀየር አርፈው መንግስት ሲመጣ እየተኮነኑ አይደለም። እና ድካማችሁ ከንቱ እንዳይሆን አውቃችኋለሁ። ለምን? ትንሣኤ ሙታን አለ፣ ኢየሱስ ተነስቷል፣ ሐዋርያቶቹ አይተውታል። እሱ ብቻ ደግሞ አይደለም፣ እኛም እንነሳለን፣ እኛም ደግሞ ወደ እሱ እንሄዳለን። እሱ ብቻ ደግሞ አይደለም፣ በእነዚህ ፕሮሰሶች ውስጥ አይደለም ቁጥር 50 ጀምሮ ምንድን ነው የሚለው? በእነዚህ ፕሮሰሶች ውስጥ መለከት ደግሞ ድንገት ይነፋልና ድንገት ሲነፋ ሙታን ይነሳሉ። እኛ የሚበሰብሰው ስጋችን የማይበሰብስ ይሆንና በቅጽበት አይን ተለውጠን ሳንሞት ጭምር እንሄዳለን፣ ወደ እሱ እንቀበለዋለን ብሎ ይናገራል። ግን አለ እናንተ የቆሮንቶስ ሰዎች ሆይ እነዚህ 3 ነገሮችን ተመልከቱ አላቸው። ልንገራችሁ እነሱ ነገሮች። አንደኛ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ፊት ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታም ስራ ሁል ጊዜ የሚበዛላችሁ። እንግዲያውስ እነዚህ 3 ነገሮች ለእናንተ ይሁኑ። ኢየሱስ ይመጣል፣ ተነስቷል፣ ከሙታን በኩር ነው፣ የሞቱት በሙሉ ይነሳሉ፣ እኛም እንጠቃለን። ኢየሱስ ይመጣል። ስለዚህ እናንተ በዚህ ትምህርት አሁን ባወቃችሁት ዕውቀት የምትደላደሉ ሁኑ። ከዚህ ምንም ንቅንቅ አያድርጋችሁ። የመጀመሪያው ነገር። ሁለተኛው ነገር የማትነቃነቁ ማለት ባላችሁበት ቦታ የተተከላችሁ የትምህርት ወጀብ ወደዛና ወደዚህ የማይገፋችሁ ሁኑ። ሶስተኛ ነገር ደግሞ የጌታ ስራ የሚበዛላችሁ ሁኑ። ሞር ቢዚ ሁኑ እንጂ በእነዚህ ትምህርቶች በእነዚህኞቹ ማዕበሎች እንዳትያዙ ብሎ ይነገራልና በዚህም ዘመን በጣም ብዙ አይነት ትምህርት አለ። ትንሣኤ ሙታን የለም የሚል ትምህርትም ባይኖር ምናልባት ኢየሱስ ሩቅ ነው፣ ምናልባት ኢየሱስ ቶሎ አይመጣም፣ ምናልባት ኢየሱስ ብቻ አያድንም፣ ምናልባት ከሞት በኋላ ህይወት የለም የሚል ድሮ ከአባቴ ጋር ስናወራ ሞቶ የተነሳ ማንን አይተሃል ብሎኛ ቃል አንዳንድ ጊዜ እንደዚህ አይነት ፕሩፍ አይታለህ የሚል አይነት ነገሮች ሁሉ ሊነግሯችሁ ይችላሉና ኖ እናንተ ግን የምትደላደሉ የማትነቃነቁ የጌታ ስራ የሚበዛላችሁ እንጂ በወሬ የማትያዙ ሁኑ ይላልና እግዚአብሔር ቃል። እናንተም እንደዚህ እንድትሆኑ የጌታን ስራ አብዝታችሁ እንድትሰሩ በእምነታችሁ የተጠነከራችሁ የተተከላችሁ እንደ ሊባኖስ ዝግባ ንፋስ በመጣ ወጀብ በመጣ በበረዶ በመጣ ቁጥር ከፍ ዝቅ የማትሉ እንድትሆኑ አደራላችሁ ፈልጋለሁ። መልካም ጊዜ። በጣም ነው የምወዳችሁ።